ዛሬ ደግሞ የዩቲዩባችን ሰብስክራይበሮች ያለምንም ፒሲ ወይም ላፕቶፕ እንዴት ስልክ ቡትሎደር አንሎክ ወይም ቡትሎደር አንሎክ ማለት ስልኩ አንድሮይድ 10 ከሆነ ወደ 11 ወይም ወደ 12 እንዴት ማሳደግ እንደምንችል ነው። የሚያስፈልጋችሁ ሁለተኛ ስልክ ወይም ታብሌት ወይም ማንኛውም ሌላ ስልክ ካላችሁ ባግጂገር የሚባል አፕሊኬሽን ነው። ባግጂገር እዚህ ጋር እንደምታዩት ሁሉም ነገር ማድረግ ትችላላችሁ። ብቻ ስልኩን ከኬብል ከሰካችሁ በኋላ የፈለጋችሁትን ነገር ማድረግ ነው የምትችሉት። እንደምትመለከቱት አሁን ብዙ ሰው ስለሚፈልግ ነው። አሁን ይሄ እንደምትመለከቱት የድሮ ስልክ ነው፣ ቴክኖ ከሞን 5 ነው እና ይህን ስልክ ወደ አንድሮይድ 12 አፕግሬድ አስደርጌዋለሁ። እንዴት አፕግሬድ እንደሚደረግ ምናምን በቀጣይ ቪዲዮ ሰራለሁ። ግን ዋናው እንዴት ነው ፋይሉ የሚጫነው ነው። መጀመሪያ ወደ ማንኛውም ስልክ ሁሉም ስልክ ላይ ዴቨሎፐር ኦፕሽን አለ። ቢውልድ ነምበርን 7 ጊዜ ከተጫናችሁት በኋላ ወደ ዴቨሎፐር ኦፕሽን ትገባላችሁ። ከዛ ዴቨሎፐር ኦፕሽን ላይ ምን ማብራት አለባችሁ? ዩኤስቢ ዲቪሊንክ የሚባል አለ። እሱን ካላበራችሁ ከኦቲጂ ጋር ስታገናኙ አይሰራላችሁም ማለት ነው። ዩኤስቢ ዲቪሊንክን አሉ ማለት አለባችሁ። ዩኤስቢ ዲቪሊንክ ማብራት የሚያስፈልጋችሁ ከኦቲጂ ጋር ካገናኙት በላይ አይገናኝላችሁም። ስለዚህ ማብራት አለባችሁ። ኦቲጂ አንደኛ ታይፕ ሲ መጠቀም አለባችሁ። ሁሉም አዳዲስ ስልኮች ላይ አሁን ታይፕ ሲ ነው ያሉት። ወይ ታይፕ ሲ ወይ ማይክሮ ዩኤስቢ። እኔ አሁን ሁለቱም ነው ያለኝ፣ ታይፕ ሲም አለኝ ማይክሮ ዩኤስቢም አለኝ ማለት ነው። እኔ ግን የምጠቀመው በማይክሮ ዩኤስቢ ነው፣ ምክንያቱም አሁን ታብሌቱ ማይክሮ ዩኤስቢ ስለሚቀበል ነው። ይህን ሁለቱን መቶ ብር ነው የገዛሁት እኔ። ግን ማይክሮ ዩኤስቢ አታገኙትም፣ አሁን እየጠፋ ነው። ብዙ ስልኮች ታይፕ ሲ እየተጠቀሙ ነው ማለት ነው። ብቻ ሁለት ስልክ ነው ያስፈልጋችሁ ለማገናኘት ስልኮቹን ማለት ነው። ኦቲጂውን ከሰካችሁት በኋላ በኬብል ማገናኘት ነው፣ በቻርጀር ኬብል ቀጥታ ቻርጀር ኬብሉን ትሰካላችሁ። ከዚህ ጋር ይመጣላችኋል ማለት ነው። ይህን ስልክ እንግዲህ በሚቀጥለው ቪዲዮ እንዴት አድርጌ እንዳስተካከልኩት እናያለን ማለት ነው። ግን አብዛኛውን ጊዜ የድሮ ስልክ የምትጠቀሙ ከሆነ እና ይሄ በምታስተካክሉበት ላይ ላይሰራላችሁ ይችላል። አብዛኛውን ጊዜ ሰው የሚጠቀመው በላፕቶፕ ወይ በፒሲ ነው ስልክ አፕግሬድ ለማድረግ። ግን በሁለት ስልክ ካላችሁ በሁለት ስልክ አፕግሬድ ማድረግ ይቻላል። ኦቲጂን አፕግሬድ የምታደርጉት እንደገና ስክሪን ሼር ማድረግ ትችላላችሁ። ከዛ የምታገናኙት ስልክ ስክሪኑ ማይሰራ ከሆነ በኬብል ብቻ ታገናኙትና ስክሪን ሼር ማድረግ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰብስክራይብ ማድረግ እንዳይረሳ።